Guess who's back? Guess who's back? Back again. I am back. Shady's back. Tell a friend. ሰላም ዲ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛ። ማሂ ነኝ። እንደተለመደው በሌላ ሪአክሽን ቪዲዮ ተመልሼ መጥቻለሁ። ጋግኒያ ታረጋለ እንዴ ትለዋለች ካላስቸገርኩሽ አለኝ እና በጣም ነው እንዴ ምትወደ አንዳንድ ከክፍለ ሀገር እንግዳ ሲመጣባችሁ ግን ማለት ነው እንዴት ናችሁ ደህና ናችሁ መቼ መጣችሁ እና መች ልትሄዱ ነው የምትሉ ሰዎች እቺ ደግሞ ምን ለማማለል ይሆን ያው ያቺ መከረኛ ክራውን ናት መቼ ዛሬ አንድ አናውንስመንት አለኝ ምን መሰላችሁ አዲስ የዩቲዩብ ቻናል ከፍቻለሁ ለምን ምክንያቱም ይሄኛው ቻናል ሪከመንድ እየተደረገ አይደለም ቻናሉ ስሙ ማሂ ሪአክትስ ይባላል ሆፕፉሊ አዲሱን ቻናላችንን አብረን እናሳድገዋለን ብዬ ተስፋ አደርጋለሁ ሁላችሁም እየሄዳችሁ እታች ዲስክሪፕሽን ላይ ማስቀምጥላችሁን ሊንክ ተጭናችሁ ቻናሉን ሰብስክራይብ ላይክ ማድረግ እንዲሁም ደግሞ ቪዲዮን ሪከመንድ እንዲደረግ ሼር ማድረጋችሁን እንዳትረሱ እንድታበረታቱኝ እፈልጋለሁ እዚህም ላይ እዛም ላይ የተሰማችሁን አስተያየት እንድታስቀምጡልኝም እፈልጋለሁ ይሄን ቪዲዮ አይታችሁ ከተመቻችሁ የተለመደችዋ ላይክ እንዳትረሳ ቪዲዮን እስከ መጨረሻው ድረስ አብረን እናያለን መልካም ቆይታ ገባ ይኔ ወይ እንዴት ጠፋ ሰላም ምን ነገር ጣለ እኔ ልጅ አንድ ጉዳይ እዚህ ሆኜ የምጨርሰው ጉዳይ አለ እሺ አንተ ከሆኜ እኮ ሊጨርሰው እኮ ብዬ እኮ ነው ስንት ጊዜ ይፈጃል ጉዳይ ትንሽ ነው አንድ 3 ወር በጣም አሪፍ ይኸውልህ የቤት ኪራይ 5000 ብር ነው የምከፍለው እኔ እና በወር 2500 ይደርስብሃል አንተ የሶስት ወር 7500 ቀድመህ ታስገባለህ ለኔ እሺ 7500 ይከብደኛል ጤፍ አልሸምትልህ በጣም አሪፍ ውሃና መብራትም ትከፍላለች ውሃና መብራትም ይመጣብሃል ምንድነው አጎቴ ጋር ለራስ ብዬ እኮ ነው የመጣሁት ለበክራይ እኮ አይደለም ከራይ እኮ አይደለም ይኸውልህ የዋው ሰማኝ የዋው እኔ ጋር ነው የሚቀንሰው ያኛው አጎቴ 10000 ብር ነው የሚደርስብህ አንተ ገብተህ ይዛ ያኛው ጋብቴ 10000 ብር እኔ ጋር ነው 2500 የምን መጨማለቅ ነው ምንድነው መጨማለቀው እየተመላለሰ ምንድነው ስራ ዘመድ ተባለ እንዴ እኛ ቤት እግሪ ይርገድ አንድ ከመሰለ ማበሻቅጭ ነው ማስወጣ ታዲት ሳመደ አንዳንድ ከክፍለ ሀገር እንግዳ ሲመጣባችሁ ግን ማለት ነው እንዴት ናችሁ ደህና ናችሁ መቼ መጣችሁ እና መች ልትሄዱ ነው የምትሉ ሰዎች አረ አንድም አለ አንዴ ሰማሁት እንደውም አለች በቅርቡ ምን ይላሉ ማለው መሰላችሁ እንግዳው ቤት አድሮ እዛው እንግዳ ሆኖ ቤት አድሮ ልክ ጠዋት ሲነጋ ኮን ቁርስ በልተሃል ወይስ ትበላለህ ምን ማለት ነው አንቺ ቤት አይደል እንዲያደረው ምን አይነት ጥያቄ ነው እረፉ ደህና ናችሁ አይደል ግን ይሁን እስኪ ልክ ናችሁ ግን እረፉ እንዴት አልሻረጋሽ ሰላም ነው ልጅሽ አረብ ሀገር ከሄደች በኋላ መሬት አይንካይ ብለሻል ነበር እንዴ ምን ሰሪ መጣሽ ማማራይ ነው ምናምን ትተሻል ነበር እንዴ የሆነ ነገር ላስቸግርሽ ነበር የመጣሁትና አዎ ያቺ ነቀዝ ልጅሽ ደህና ናት ምን ተሆነ እሺ ምን ሆነሽ ነበር እንደው ታች ሰፈር የሆነች ልጅዋ አይመተችበት አለች አይደል አዎ ታች ያቺ ምስኪና አዎ ምን ያንቺን አርጓት በነበረ አስተዛዝናለሁ ብዬ ክክ ገዛው ክክ ገዛሽ ከሱቅ እሺ አፈር ብቻ ምስልሽ እንዳለ አፈር ሆነብሽ ምን ፈልገሽ ነው ታዲያ እስኪ ላስቸግርሽ ነበር እንደው ትንሽ ብቻ ያቺ አረብ ሀገር ያለች ያቺ ቡዳ ልጅሽ አትልክልሽም እንዴ ማረታኝ ካን ያልሽ ባንክ ጋር ስትሰለፍ ነበር አሁን እኛ ቤት መጣ በደር ማህበራዊ ኑሮ ነው መሰለኝ አረጋሽ ታይ ለማጭ ቀሚስ ነው የነበርሽ ሹገር ማሚ ሆንሽ እንዴ አሉ እንደ አይነት ልክ ስፔሲፊካሊ ሄደው ማለት ነው ሌላ ቦታ አይደለም የሚሄዱት የጎረቤት ሴትዮዋን አይደለም እናትየዋን ጓደኞቻቸውን እኩያቸውን ሳይሆን ልጅ የሚጠምዱ ጎረቤቶች ያቺን እንትን ልጅሽ አለች ኧረ ተው ያስተዛዝባል የሚያድግ ልጅ ነው እሺ ቅንድም መስቀል ተሰቂው የለ እንደ አንቺ ጥሩ ታለንት ነው ያለሽ አርቲስታችን ጥሩ ታለንት ነው እኔ ሞከርኩ ለሳቀል ቅንድቤን ብዙ ጊዜ ሞከርኩ አልሰቀላለኝ እንግዲህ ወደፊት ተለማምጄ እንደው በልምድ የሚመጣ ነገር ከሆነ
እንግዲህ እኔን ቻሌንጅ ለመስራት ያብቀኝ እንደዚህ እያልኩ ትዛላችሁ አይዶል የሚወዳደረው ሚለው የዓለማችን መጥፎ ሹፌር። እሺ አስጀምራለሁ። እሺ ምንድን ነው የሚሸተው? የሆነ የሚሸት ነገር አለ። ቆይ ኧረ ወዴት እየወሰድከኝ ነው? መንገድ ስተናል እኮ እንዴ! ኧረ መንገድ ስተናል። ስማ የደብረህ ማሚስቴ ብቻ ችግር የለውም። ኧረ ጉድ ፈላ። አንቺ ዝም በይ። ይሄማ የዓለማችን በጣም የክፍለ ዘመኑ መጥፎ እዴ ሴትዮ ሞተች እዴ አራምድ አባቴ ግዴለ ተቀበል። ምንድን ነው ዛሬ ያየውን ለማንም ሰው እንዳትናገር። የት እንደምትኖር አይቻለሁ። ብታወራ ቀብርሃለሁ። እሺ ቻው። መዛሙ ምን አመጣው? እስካሁን አልታየም እንደዚህ። ከሴት ዘፋኝ የምወደው ቬሮኒካ ምን የሚለው ዘፈኗ መሰለህ? ጥፍጣለኝ ዳሌዋ። ወይኔ ቶማስ ምን ይሻለዋል? ለየለት በቃውንማ ጀለስ መድረክ ላይ የመናገር እድል ያገኝ ይሻላል። እሺ አክብራችሁኝ ስለተገኛችሁ እጅግ በጣም አመሰግናለሁ። ዛሬው ርዕሳችን እከክ ይሰኛል። እንዴ እከክን ይገልጽልኛል ብዬ እዚህ ድረስ የጋበዝኩላችሁ ጓደኛዬን እባካችሁ በክብር ወደ መድረክ ጥሩልኝ። ሌላ ጉድ። እስኪ ሁላችንም አንዴ እከክ ወደ መድረክ እንላለን። እከክ ናውጣ እከክ እከክ ማን ነው እከክ እከክ ናውጣ ወደ መድረክ መጥፎ ነው ይሄ፣ ከባድ ነው በእውነቱ። እንደዚህ ከመሳጣት ይጠብቃችሁ፣ በተለይ በጓደኛችሁ እንደዚህ ከመሳጣት ይጠብቃችሁ። ከዛ ጅል ጋር ታሰርቀኝ ትሞክር እንዳደረግ እስኪ ምንድነው እሱ? ሲጀመር የመታረቅ ፍላጎት የለውም እንዴ? ምክንያቱ አለው ቅብሎ ነው ላከኝ። እንደ ሰው ባል ማለት ነው። ጸጉሬን አሰርቶኝ አያውቅ። የምርሽ ነው? የምሬን ነው። በድሎሽ ሂትለር መቼ ጨካኝ ነው? በጣም ጨካኝ ነው። ሂትለር መቼ ጨካኝ ነው እንዴ? የወቅሰው ነበር ምድር ላይ ቢሆን እና ከሱ ጋር እንደሆነ ትፈልጋለህ? ይቺን ያየኔ እናት ጸጉርሽ ሁሉ ተበጣጥሷል እኮ። ምንድን ነው ያደረገሽ? ጥፍሬን የተሰራው ከስንት ወራት በፊት ነው። እስማ ጓደኞቼ ስንት ኤክስ ጥፍር ሲበጣጠስ ለመጀመሪያ ጊዜ ነው ያየሁት። የኔ እናት አያንተ የፍቅር አምላክ የሥራ ሚስት የፍቅር አምላክ። እስኪ ይቺን ያጂ። እኔ የምልሽ ግን ወደፊት ቆይታችን ቁጭ ብለን ብንማከር ጥሩ አይመስልም? ደስ ይለኛል። ድሮም አላማረኝም። ድሮም እኔ እኮ ውስጤ ተጠራጣሪ ነው ያለው። ማን ያዘዋል? ድሮም አላማረኝም። ጭራለ አንቺን ያጣው ደጄ እምባነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ እህላለሁ በናፍቆት ታምሜ ሊመሽ ነው አድማሱ ጠቆረ የልቤ ትርታው ጨመረ ይከፋኝ ጀመረ ሊመሽ ነው አድማሱ ጠቆረ የልቤ ትርታው ጨመረ ይከፋኝ ጀመረ። ዋው ኦ ማይ ጋድ ዋው! ምንም በቃ አይ ሃቭ ኖ ወርድስ። በጣም ነው የሚያምረው ድምጻቸው በጣም
እናንተ መቼ ነው ትዝታ በችክችካ እንደመጣ ያልነገራችሁኝ? እኔ ሳልሰማ ምናልባት ነግሩኝ። ለምን ትደብቁኛላችሁ? በጣም ተሰፍራላችሁ። እውነት ባሏን አማልላለሁ ብላ ጦስ ያተረፈችው ሚስት በአውስትራሊያ ከተማ ሜልበርን ነው። ባል ከስራ ደክሞት ወደ ቤቱ ይሄዳል። ወደ መኝታ ክፍል ሲገባ ሚስት ባሏን ለማማለል በማሰብ እባብ የሚመስል ስቶኪንግ አድርጋ ተኝታ ነበር። ወዲያው ባል እግሯን አይቶ በመደናገጥ ሁለት እባብ አልጋ ላይ ያለ ብሎ በቤዝቦል መንቻ እንጨቱ ቀስ ብሎ ገብቶ አንድ እግሯን ሲመታው ሚስት ጩኸቷን ታቀልጠዋለች። እኔ ነኝ እያለች ስትጮህ ሁለተኛው እግሯ ተርፎላታል። አንደኛው ግን ተሰብሮ ሆስፒታል ገብቷል። ማለፊያ ነው። ታዲያ እንዴት ነው? ጊዜ ሊማርሽ ይባላል ወይስ? ከባድ ነው። ካልጠፋ እንስሳ ካልጠፋን ሸረሪት እያለ ለምንድን ነው አምሮ ሸረሪት እያለ ውስጥ አረ ተይ ማህሌት ተይ። ካልጠፋ እንስሳ በእባብ ለዛውን ባልሽን ለማማለል ምን ነው ላስደንግጠው ነው ላማለው ነው? አረ እንሰማለን። ዘንድሮ ጉዱ አያልቅም። በረከት የሚባለው ጓደኛችን የእንትን ሱስ አለበትና ታሙ ሐኪም ቤት ሄደ ማለት ነው። ከዛ ዶክተሯ የግብረ ስጋ ግንኙነት ታደርጋለህ እንዴት ትለዋለች። ካላስቸገርኩሽ አለች እና በጣም ነው እንዴ የምትወደው። ግብጭ ለጥለባል የብርቄ ማለት ነው እሱ የግስላ አባት ነው አይቻለሁ። እርሱ ደግሞ ባለፈው አናቱ ልብሳሉት እንዴ ባለፈው ምን ቤት አይምጡ ስላችሁ ተዋቸው እንጂ ያንተ ወይ አንደኛ ነኝ አናቱ ተግሮ ሰር ያርገው በፈለኩት ማድረግ መብት ለመግዛበት ንውጡሽ እናንተ አያ ምን እንደምታረግ ዛሬ እናንተ ይለይልናለሽ። ምንድነው የምታረገው እዚህ ካሶንጎ ሞምባሪ ናጋ ካሲ ደግሞ ምን ለማማለል ይሆን? ያው ያቺ መከረኛ ክራውን ናት መቼ ካሶንጎ ቦናዌው ሞምባሪ ናጋ ብቻ እንዳገር ታመናል። በጣም ታመናል። በጣም ቤትሽ ነው ያለው። በብርጭቆ ግማሽ ነው። አሁን ይሄን ውሃ እያየሽው ማለት ነው ባዶ አድርጓለሁ። ብርጭቆ ማለት ጠጥተሽ አይ በማጂክ ምን ያስቅሻል? ያለሽ አሳይኝ እስቲ። አጠጣቻት ዘለለች። ምን አይነት ፕራንክ ነው አሁን? እሺ ሻምሻል እንዴ ምን ሆነሽ ነው? እዚህ በክርስቶስ ታላላሽ ዞር ባይዛ ሁለተኛ ቤትሽ ነው ያለው። በቃ ተይኝ እንጂ ልቀቂኝ። ፕራንክ ነው ብላለች እንግዲህ እንደዚህ አይነት ፕራንክ እያያችሁ ዝም ብላችሁ የሰው ሰው ግን ሙቀት አሁን በዚህ ሙቀት ከሆነ ተገላገለችሽ፣ እንደውም አረጋጋችሽ። ለማንኛውም የዛሬ ቪዲዮ ያያችሁትን ይመስል ነበረ። አይ ሆፕ ዩ ኢንጆይድ ኢት። በቀጣይ ባበደ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ ባይ